ከሰማይ አላህ ሱብሓነሁ ወተዓላ ንግግርን ተናግሮ የሚደርስበት የሆነ ጅብሪል ሰምቶ የሚያደርስበት ለመላእክቶች የሆነ መካከለኛ የሆነች ቦታ ነች። በጥቅሉ ከተቻለ እና ሲድረቱል ሙንተሃ ደረሱ ነብዩ ሰለላሁ ዐለይሂ ወሰለም። እዚያ ከደረሱ በኋላ አላህ ሱብሓነሁ ወተዓላ በቃሉ ተገለጠላቸው፣ አናገራቸው። ቀጥታ ቃል በቃል ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ማስረጃ ሶሒህ ሙስሊም 162 ላይ ፈአውሐ አላሁ ኢለየ ማ አውሓሉ የዚያኔም አምላክ አላህ የሚያስተላልፈውን ትእዛዝ ወደ እኔ አስተላለፋሉ። ካስተላለፈው መካከል ዑለሞች ሲናገሩ በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እዚያ እንደደረሱ ከአላህ ጋር አሰላሙ አለይኩም ይበሉ ላ አይሉ የአላህ ሰላም በአንተ ላይ ይስፈን አይባልም አላህ። ስለዚህ ምን አሉ? አተሕያቱ ሊላህ ወሰለዋት ወጠይባት አሉ። አተሕያት ያዕኒ አተዕዚማት ኩሉሃ ሊላህ ክብርና ልቅና ለአንተ ለአምላኬ ለአላህ የተገባ ይሁን አሉ። ወሰለዋት ስግደትና አምልኮ ሁሉ ለአንተ ብቻ የተገባ ይሁን አሉ። ወጠይባት መልካም ስራዎችም ሁሉ አንተን ታሳቢነት ተደርገው ይሰራሉ አሉ። ይሄን ተናገሩና ዝም አሉ። ይሄን እንዲሉ አላህ ሱብሓነሁ ወተዓላ ሰውቋቸው ነው። ተሕያቱ ክብርና ልቅና ለአንተ ብቻ ይሁን ማለት ነው። ሊላህ ለአንተ ለአምላኬ ለአላህ ብቻ ነው። ወሰለዋት ወጠይባት ስግደትና መልካም ስራዎች ሁሉ ለአንተ ብቻ ናቸው አሉ። ከዚህ አላህ መለሰላቸው፣ ምን አላቸው? አሰላሙ ዐለይከ አዩሃ ነቢይ አላቸው፣ ወረሕመቱላሂ ወበረካቱ አንተ ነቢይ ሆይ የእኔ የአምላክህ የአላህ ሰላም በአንተ ላይ ይስፈን አላቸው። የእኔ የአምላክህ የአላህ እዝነት በአንተ ላይ ይስፈን፣ የእኔ የአምላክህ የአላህ በረከት በአንተ ላይ ይስፈን አላቸው። በአንተ ላይ የሚለውን አስተዋሉና ነብዩ ሰለላሁ ዐለይሂ ወሰለም ማንኛውንም መልካም ነገር ለእርሳቸው ሲሰጥ ከበስተጀርባቸው ያሉ ትውልዶቻቸውን ሁሌ ያስታውሳሉና ለትውልዱም እንዲያልፍ ተማጸኑት። ምን አሉት? አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን አሉ። አምላኬ አላህ ሆይ የአንተ ሰላም በእኛ ላይ እንዲሁም ደግሞ በአንተ መልካም ባሪያዎች ላይ ሁሉ ይስፈን አሉ። በእኛ ላይ ሲሉ ምን ማለት ነው? በእርሳቸው ላይና በትውልዳቸውን ወክለው ነው እየተማጸኑ ያሉት። በእኛና በትውልዶች ላይ የሚለውንም ብቻ እንትን አላሉ፣ በአንተ መልካም ባሪያዎች ላይ ሁሉ አሉ። ይህ ማለት ከአደም ጀምሮ እስከ ዘመኑ ፍጻሜ ድረስ ያለውን መልካም ባሪያዎችን ሁሉ አጠቃለለ ማለት ነው። በህይወት ያለውንም የሞቱትንም ሁሉ። ከዚህ የምትረዱት ነብዩ ሰለላሁ ዐለይሂ ወሰለም ማንም መልካም ነገር ሲሰጣቸው ጊዜ ከበስተጀርባቸው ያለ ትውልዳቸውንና መልካም የአላህ ባሪያዎችን ሁሉ አስታውሰው ያን የተሰጣቸውን ጸጋ ለእነርሱም ይለምኑላቸዋል ማለት ነው። አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን። ይህንን እነ ጅብሪል ዐለይሂ ሰላም ሰሙ። ሰባቱ ሰማይ መላእክቶች ሰሙ። ምን ብለው ጨረሱት? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። እነሆ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እንመሰክራለን፣ እንዲሁም ሙሐመድ የአላህ መልእክተኛና አገልጋይ ናቸው ብለን እንመሰክራለን አሉ። አተሕያቱ ትርጓሜው ይሄ ነው። በአላህና በነቢ ሰለላሁ ዐለይሂ ወሰለም በመላእክቶች መካከል የተደረገ ምልልስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አተሕያቱ ሊላህ ወሰለዋቱ ጠይባት አሉ። አላህ ሱብሓነሁ ወተዓላ ሰላሙ ዐለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱሁ አለ። ነቢ ሰለላሁ ዐለይሂ ወሰለም መልሰው ሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን አሉ። እነ መልአኩ ጅብሪል ዐለይሂ ሰላም ሌሎቹ መላእክቶች አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አሉ። በዚህ መልኩ የመጣ ነው። ከዚያ በኋላ ምን ትላላችሁ? ተሕያ ላይ ትርጓሜ ላይ ነን። ይህ የመጀመሪያው ተሕያ ላይ የምትቀሩት እስከዚህ ድረስ ነው። ሁለተኛውና የመጨረሻው ተሕያ ላይ የምትቀሩት ደግሞ ምንድን ነው? ሶላትን በምትሰግዱ ጊዜ ሌላ ትጨምራላችሁ። አሶላት አልኢብራሂሚያ የሚባል ኢብራሂማዊ ሰለዋት ወይንም ውዳሴ ነው። የማለት የኢብራሂም እና የዘሮቹን ሙሉ ትውልድ ያካተተ የሶላዋት አይነት ወይንም የውዳሴ አይነት ስለሆነ በዚህ የተሰየመበት ምክንያት። እሺ ምንድነው? እሱ ደግሞ አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድ፣ አምላካችን አላህ ሆይ በሙሐመድና በቤተሰቦቹ ላይ ውዳሴህን አስፈን ማለት ነው። ሙሐመድና ቤተሰቦቹ ማለትን ማለት ነው። ሙሐመድ ግልጽ ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቤተሰቦቹ ሲባልስ ቤተሰቦቹ ሲባል ከሃዲያኖቹን ቤተሰቦቹን አያካትትም። የእርሳቸው ቤተሰቦች ያመነም አለ የካደም አለ። አጎታቸው አቡለሀብ ከካዱት መካከል ነው እና እርሱን ስለማያካትት ስለዚህ በቀጥታ ቤተሰቦችን ተብሎ የእርሳቸውን ቤተሰብ የሚታሰብ ነገር አይደለም። ነገር ግን ምን ማለት ነው ከተባለ
ማንኛውም የነቢዩ ሰለላሁ ዐለይሂ ወሰለምን መንገድ የተከተለ አማኝ ሁሉ እስከ ዘመኑ ፍጻሜ ድረስ የእርሳቸው ቤተሰብ ተብሎ ይታሰባል ብለዋል ዑለሞች። ሌሎች ደግሞ ቤተሰቦቹ ከተባለ እንኳን